واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች ፋሚሊዎች በሙሉ ክርስቲያኖች እንዴት ናችሁ? ሰላም ብያለሁ። ሁላችሁም በያላችሁበት ሰላምና ረህመት ከእናንተ ጋር ይሁን እላለሁ። ዛሬ የመጣሁበት ርዕስ ጥያቄ ጠይቃለሁ፣ ራሴ መልሱን እናገራለሁ። ግን እናንተ ጥያቄውን ስመልስ ራሳችሁ መልሳችሁ መልሱን ሳሰሙ በፊት ሰምታችሁ ሳትሸው ራሳችሁን ሳትሸውዱ ራሳችሁን ፈትሹ ማለት ነው። ኢንሻአላህ ብስሚላህ ሰላዋቱ ሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ቁጥር አንድ ጥያቄ የኸበር ዘመቻ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ነገ አላህንና መልእክተኛውን ለሚወድ ሰው ባንዲራውን እሰጣለሁ ያሉት ሶሃባ ማን ነው ይላል ጥያቄው አሊ ኢብን አቢ ጧሊብ ነው። ኢንሻአላህ ሁለተኛ ጥያቄ የነብዩ ሰለላሁ ዐለይሂ ወሰለም ልጅ የሆነችው ፋጡማ ባል ማን ነው? ይሄ በፊትም ጠይቀዋለሁ፣ ርዕስ አድርጌ አምጥቼዋለሁኝ። አሊ ኢብኑ አቢ ጧሊብ ነው ተቤቷ። ሶስተኛ ከተቡክ ዘመቻ የቀሩ አላህ ተውበታቸውን የተቀበላቸው ሶስት ሶሐባዎች እነማን ናቸው ይላል ጥያቄ እንደዚህ ይላል። ያኔ መልሱ የሚሆነው ከዓብ ኢብኑ ማሊክ፣ ሙራራህ ኢብኑ ረቢዕ እና ሂላል ብኑ ኡመያ ናቸው። ኢንሻአላህ ቁጥር 2 3 ደረስና አይደል መሰለኝ። እሺ ረይን ማን ነው? ረይን ማን ነው? የጥያቄ ማለት ነው። ብዙ ጊዜ ሲያደናብረኝ ነበር። ዙረይን ማን ነው? እናንተ ራሱ እስቲ ኡስማን ብኑ አፋን ነው። እሱ ደግሞ ሞራል ተሰጥቶታል። ለምን ዙረይን ተብሎ ተጠራ ተብለዋል? ምክንያቱም ሁለት የነብዩ ሰለላሁ ዐለይሂ ወሰለም ልጆችን ስላገባ ነው። መጀመሪያ ሩቀያን አገባ፣ ከዛ ደግሞ ስትሞት ኡሙ ኩልስምን አገባ ማለት ነው። ለዛ ይሄ ስም ተሰጥቶታል። ለአምስተኛ ጥያቄ መሰለ والله አላማ እየረሳሁ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህ በምላሱ በልቡ ላይ ሐቅን አድርጓል ያሉት ሱሐቢ ማን ነው? ታስታውሳችሁ? ይሄ ተረስተ አድርገን ተወያይተንበት ነበር በፊት ማለት ነው። ዑመር ኢብኑል ኸጣብ ነው። ኢንሻአላህ ስድስተኛ ጥያቄ ደረስ። ሸይጣን ዑመር ኢብኑል ኸጣብን ሲያይ እንዴት ነበር የሚሆነው? ዑመርም በመንገድ ላይ ሲያየው ሸይጣን መንገድ ቀይሮ ይሄዳል። አዎ ሲያየው መንገድ ቀይሮ ነበር የሚሄደው። ሱብሃንአላህ። እሺ ሰባተኛ ደረስ መሰለኝ። ወላሂ እናቴ እየጠፋብኝ ነው፣ እጎዙኝ ማለት ነው። እሺ የአቡበክር አስዲቅ ስም ማን ነው? የአቡበክር ስዲቅ ስም ማን ነው? አብደላህ ብኑ ዑስማን ነው። ኢንሻአላህ ስምንተኛ መሰለኝ። ከወንዶች መካከል ነብዩ ሰለላሁ ዐለይሂ ወሰለም ዘንድ በጣም ተወዳጅ ሱሐቢ ማን ነው? መልስ አቡበክር ስዲቅ ነው። በጣም ይወዱት ነበር። 9 በጀነት የተበሰሩ 10 ሱሐቦች እነማን ናቸው? ኢንሻአላህ አንደኛ አቡበክር ስዲቅ ነው። አቡበክር አስዲቅ። ሁለተኛ ዑመር ኢብኑል ኸጣብ። ሶስተኛ
ዑስማን እብኑ አፋን። አራተኛ አሊ ኢብን አቡ ጣሊብ። አምስተኛ ዙበይር ብኑል አዋም። ስድስተኛ አብዱራህማን እብኑ አውፍ። ሰባተኛ ሰዓድ ብኑ አቢ ወቃስ። ስምንተኛ ሰኢድ ብኑ ዘይድ። 9 አቡ ዑበይዳ ብኑል ጀራህ። 10ኛ ጦለሓ ኢብኑ ዓብደላህ ጦለሓ ብኑ ኡበይዲላህ ነው እንደዛ ስማቸው። አላህ እንደነሱ ያደርገኛል ኢንሻአላህ። እሺ 9 ነው 10 ደረስን። ከአንሳሮቹ መካከል በላጮቹ እነማን ናቸው? መልስ በኑ ነጃር ናቸው። እሺ 11 ነብዩ ሰለላሁ ዐለይሂ ወሰለም ሙእሚን እንጂ አይወዳቸውም ሙናፊቅ እንጂ አይጣሏቸውም ያሏቸው ሰዎች እነማን ናቸው? በኑ አንሷሮች ናቸው ማለት ነው። ሰለላሁ ዐለይሂ ወሰለም ሁለፋኡ ራሺድ የሚባሉት እነማን ናቸው? አንደኛ አቡበክር ስዲቅ፣ ሁለተኛ ዑመር ብኑል ኸጣብ፣ ሶስተኛ ዑስማን እብኑ አፋን እና አራተኛ አሊ ኢብኑ አቢ ጣሊብ ናቸው። ኢንሻአላህ ዛሬ 11 ጥያቄ ሆነ አይደለ? እሺ اللهم صل وسلم سيدنا محمد። 11ኛ ወንድ ልጅ የት ነው ፈርድ ሶላት የሚሰግደው? ወንድ ልጅ የት ነው ፈርድ ሶላት የሚሰግደው? ፈርድ ሰላት ከመስጊድ በጀማዓ መስገድ ግዴታውን ፈርድ ለሱ። ሴት ልጅ ደግሞ ከቤቷ ነው በላጯ ማለት ነው። ለሴት ልጅ በላጯ በቤቷ መስገዷ ነው። አስራ ሁለተኛ ጥያቄ ተሸሁድ ምንድን ነው? ተሸሁድ ማለት አተህያቱ ሊላሂ ወሰለዋቱ ወጠይባቱ አሰላሙ ዐለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱ አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ሙሐመድ ረሱሉላህ ወአሽሀዱ አነ ሙሐመድን ረሱሉላህ እንላለን ማለት ነው። እሺ ሶላት የምንጀምረው እንዴት ነው? ሶላት ስንጀምር እንዴት ነው የምንጀምረው? አላሁ አክበር በማለት ነው። አላሁ አክበር በማለት እሺ 13 ፋቲሃንና አንድ ሱራ ቀርቼ ስጨርስ ምንድን ነው የማደርገው? አላሁ አክበር ነው ሩክ አደርጋለሁ። ከዛ ሱብሃነ ረቢል ዓዚም ላለሁ ማለት እንላለን። በእስክሪብቶ መጻፍ ያደክማል እንዴ? እሺ 14 ከመቅሪብ ሶላት ስንት ረክዓ ነው የሚሰገደው? ከመቅሪብ ሶላት የመቅሪብ ሶላት
የመግሪብ ሶላት ስንት ረክዓ ነው የሚሰገደው? 3 ረክዓዎች ናቸው። እሺ ጥያቄ ለምንድን ነው የምንሰግደው? አላህን እያመለክን ነው። ከተውሂድ በኋላ ትልቁ ኢባዳ ምንድን ነው? ሶላት ነው። ኢንሻአላህ እስኪ ሁላችሁም ላይክ ሸር አድርጉኝ፣ አበረታቱኝ ማለት ነው። አብረን እንደግ ማለት ነው። ላይክ ሸር እያደረጋችሁ በቅንነት እንበረታታ አላችኋለሁኝ። اللهم صل وسلم على سيدنا محمد